ሰላም ጤና ይስጥልኝ። ወቅታዊና ሚዛናዊ መረጃዎችን ወደ እናንተ የምናደርስበት የቻናላችን የዛሬው የዜና እትማችን ተጀምሯል። ዛሬ በዋናነት የምንመለከታቸው አብይ ዜናዎች በኢራን እና በአሜሪካ መካከል ያለው አዲስ ዲፕሎማሲያዊ ውጥረት ዳግም ማገርሸቱን፣ በመካከለኛ ምስራቅ እየታየ ያለው ያልተረጋጋ ወቅታዊ ሁኔታና ሌሎች ትኩስ መረጃዎችን ይኖሩናል። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁ ቆዩ። የኢራን እና አሜሪካን አዲስ ውጥረት። ከቴህራን በወጡ መረጃዎች መሰረት በኢራን እና በአሜሪካ መካከል ያለው ዲፕሎማሲያዊ ግንኙነት ወደ አዲስ ምዕራፍ ተሻግሯል። አሜሪካን በኢራን የኒኩሌር መርሃ ግብር ላይ ተጨማሪ ማዕቀቦችን ለመጣል ማሰቧን ተከትሎ የኢራን ባለስልጣናት በበኩላቸው ማንኛውንም አይነት ጫና አንቀበልም በሚል ጠንካራ ምላሽ ሰጥተዋል። ይህ መካረር በቀጠናው ላይ ያለውን የደህንነት ስጋት ከፍ አድርጓል። የመካከለኛው ምስራቅ ወቅታዊ ሁኔታ። በሌላ በኩል በመካከለኛው ምስራቅ በተለይም በቀይ ባህርና በአጎራባች ሀገራት ያለው ወታደራዊ እንቅስቃሴ ጨምሯል። የታጠቁ ቡድኖች የሚያደርሱት ጥቃትና የአሊያን ሀገራት በቀጠናው የሚያደርጉት ጣልቃ ገብነት የዓለምን የንግድ መስመር ስጋት ላይ ጥሎታል። ዲፕሎማቶች ውጥረቱን ለማርገብ ጥረት እያደረጉ ቢሆንም እስካሁን ግን ዘላቂ መፍትሄ አልተገኘም። ሌሎች ትኩስ መረጃዎች። ከዚሁ ጋር በተያያዘ የዓለም አቀፍ ማህበረሰብ በሁለቱ ሀገራት መካከል ሰላማዊ ድርድር እንዲጀምሩ ግፊት እያደረጉ ይገኛሉ። በተለይም የአውሮፓ ህብረትና የተባበሩ መንግስታት ድርጅት ፍጥጫው ወደ ቀጥታ ጦርነት እንዳያመራ ስጋታቸውን እየገለጹ ይገኛሉ። የዛሬው የዜና እትማችን እነዚህን ይመስሉ ነበር። በኢራንና በአሜሪካ መካከል ያለው ውጥረት ወዴት የሚያመራ ይመስላችኋል? በመካከለኛው ምስራቅ ያለው ሰላም እንዴት ሊመለስ ይችላል? ሀሳባችሁን በኮመንት መስጫው ላይ አጋሩን። ቪዲዮውን ላይክ በማድረግና ለሌሎችም እንዲደርስ ሼር በማድረግ ይተባበሩን። በየዕለቱ የምናወጣቸው ትኩስ መረጃዎች እንዲደርሷችሁ ደግሞ ቻናላችንን ሰብስክራይብ አድርገው የደውል ምልክቷን ይጫኑን። ስለተከታተላችሁን ከልብ እናመሰግናለን። በሌላ ዜና እስክንገናኝ ሰላም ሁኑ።